ሰላም ሰላም የሀገሬ ልጆች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ፣ ሰላም ነኝ። ዛሬ ስለ ደስታና ስለ ሰላም በአንጻራዊነት የቱ የተሻለ ሴክ ብናደርገው ብንፈልገው የቱ የተሻለ ይጠቅመናል የሚለውን ሀሳብ ለማንሳት ሞክራለሁ። እሺ፣ ስለ ደስታ ሲወራ ብዙ ጊዜ ትሬንድ የሆነ አንድ ቃል አለ። እሱም ዶፓሚን ይባላል። ዶፓሚን ስንደሰት፣ በተለይ በቀላሉ ስንደሰት፣ የሆነ ነገር አግኝተን ስንደሰት፣ አቺቭ አድርገን ተሳክቶልን በቀላሉ ማለት ነው ስንደሰት የሚመነጭ ሆርሞን ነው። ዶፓሚን በቀላሉ የሚመነጭ ከፍ ዝቅ የሚል ሆርሞን። አብዛኛውን ጊዜ ሶሻል ሚዲያ ተጠቃሚዎች ስለሆነ ቲክቶክ፣ ዩቱብ በተለይ ሾርቱ ማለት ነው ሾርት የዩቱብ ሾርቱ፣ ፌስቡክ ላይ ሬል ነው ማነው ይባላል፣ እነዚህ ኢንስታግራም ዶፓሚን ከፍ ዝቅ እንዲያደርጉ ተደርገው የተሰሩ ፕላትፎርሞች ናቸው። ቲክቶክ ስታይ ስክሮል ባረግ ቁጥር ዶፓሚን ሂት ነው የሚያደርገው። ዶፓሚን ከፍ ነው የሚለው፣ ከፍ ዝቅ ነው። የሆነ ነገር ስታይ እንድትጓጓ የሆነ ነገር ቀጥሎ እንዲያል እንድትል የሚያደርገው ያ ሆርሞን ነው። ምንም ሌላ ነገር የለም እኮ። ያንኑ ቪዲዮ ደግመህ ልታገኘው ትችላለህ፣ ያንኑ ሰው ልታገኝ፣ ግን ስክሮል አድርግ ይልሃል። ኢቭን ዩቱብ ስናይ እኮ ዩቱብ ላይ እንኳን ቆስኪ የተሻለ ቪዲዮ የተሻለ ነገር፣ ያ ከምን የመነጫ ዶፓሚናችን ከፍ ዝቅ ስለሚል ነው። በተለይ የቀጣይ እንዲህ ነው ብለን የማንገምታቸው ነገሮች እንድንጓጓ ያደርጉናል። ተከታታይ ድራማ ወይም ተከታታይ ፊልም ሲሪየስ ፊልሞችን የምንወደው የምንከታተለው ለዛ ነው። ለምን? ቀጣይ ስለሚያጓጓን፣ ያላየነው ነገር ስለሆነ፣ ልንገምተው ማንችለው ነገር ስለሆነ ያጓጓናል ማለት ነው። እግር ኳስ ማየት ምናምን። ስለዚህ እንደዚህ ያሉ ነገሮች በቀላሉ ዶፓሚናችንን ከፍ ያደርጋሉ ማለት ነው። ስለዚህ ዶፓሚን አንዱ የደስታ ሆርሞን ነው ማለት ነው። ፔናችን እንድንቋቋም፣ ይሄ አንዳንድ ነገሮች ስናነሳ ሊሆን ይችላል፣ ስፖርት ስንሰራ ሊሆን ይችላል ምናምን የሚመነጩ ሆርሞኖች አሉ። ይሄ ላዩ ላይ ኮንፊደንት እንድንሆን ምናምን፣ ያው ሰው ኮንፊደንስ ሲሰማ ደስ ይለዋል። እንደዛ የሚያደርጉ ሆርሞኖች አሉ። የሴራቶን ይባላል። ኤግዛይቶሲን ደግሞ የሚባል ሆርሞን ደግሞ አለ። እሱ ደግሞ ሶሻል ላይፍ ውስጥ ተቀባይነት ስናገኝ፣ ለሆነ ቢጤ የሆነ ሳንቲም ወርውረን ሊሆን ይችላል፣ የሆነ ሰው ሲያን ደስ ይለናል። ቤተክርስቲያን ስንሳለም የሆነ ሰው ሲያን ደስ ይለናል። ቤተክርስቲያን ነጠላ ለብሰን ስትሄድ በዛ ሰዓት የምናገኛቸው ሆርሞኖች የደስታ ሆርሞኖች ናቸው፣ ከፍ ዝቅ የሚሉ ናቸው ማለት ነው። የሚገርማችሁ ነገር ቅድም እንዳልኩት ሶሻል ሚዲያው ነገስታት፣ በተለይ ኢንተርኔቱ ዓለም ላይ እየገዙን ያሉት፣ ማስታወቂያ እየሰሩብን ያሉት በተለያየ መንገድ የኛ የምንፈልገውን ደስታ በመስጠት ነው። ይህን ስታረግ ትደሰታለህ፣ ይህን መኪና ስትገዛ ትደሰታለህ፣ ይህን ቤት ስትሰራ ትደሰታለህ። ሪል ስቴቶች ይህንን ነው የሚሰሩት። እዚህ ቤት ውስጥ በቃ ይመጥናል፣ የሚመጥን ኑሮ ይሄ ነው። አዘ ኤንድ ኦፍ ዘ ዴይ ትሞታለህ። ተሯሩጠ የሆነ ነገር አቺቭ አድርገህ ሊሆን ይችላል፣ ከሞት አታመልጥ። የትኛውም ደስታ፣ የትኛውም ስኬት ከሞት አያተርፍም። ነገር ግን ሰላም ያለው ስኬት፣ ደስታን ማሳደድ ሳይሆን ሰላም ያለው ስኬት ማሳካት
የቻለ ሰው ለእኔ እድለኛ ሰው ነው። ደስታን እያሳደደ ከሚኖር ሰው ይልቅ ማለት ነው። ድሮ ጫማ ባልነበረ ጊዜ፣ አንድ ጫማ በነበረ ጊዜ 3 እና 4 ጫማ እንዲኖር ትመኛለህ። 10 ጫማ አዳዲስ 10 ጫማ ቢኖር 10 ስል ያው ብዙ ማለት አይደለም። የሚረዳኝ ሰው ይረዳኛል። አንድ ብለህ ነበር 10 ጫማ ገዝተህ ቢኖር ደስታ አይሰጥም። ለምን? ሌላ ብራንድ ጫማ ነው የምትፈልገው። ድሮ ምንድን ነው ያልከው? እቺ ጫማ እንትን አይደለችም፣ አታስደስትም። ኦብቪየስ ነው እሱ። ነገር ግን የተመኘውን በሰዎች አይተህ እንጂ ያቺ ጫማ በቂ ስላልሆነች አልነበረም። ሰዎች እኮ በባዶ እግር ይኖሩ ነበር አይደል? በባዶ እግር በዛ ዘመን ጫማ ብርቅ አይደለም። ስለዚህ ወደ ገጠሯ ብትሄድ አሁንም እንትን ላይሆን ይችላል ጫማ ያን ያክል። ስለዚህ ምን ማለት ነው? ከየት ነው ያመጣ? ያንን ፍላጎትን ከየት ነው ያመጣ? አየህ፣ ፍላጎትን በዶፓሚን ከፍና ዝቅታ ያስገቡልህ ሰዎች አሉ ማለት ነው። በሶሻል ሚዲያ በኩል ሊሆን ይችላል፣ በሜንስትሪም ሚዲያ በኩል ሊሆን ይችላል፣ በመጽሐፍት በኩል ሊሆን ይችላል። ብቻ ፍላጎታቸውን አስገብተውብሃል። የካፒታሊዝሙ ዓለም ማለት ነው። ይህን ካልገዛ ደስተኛ፣ ያንን ነገር ስትገዛ ደግሞ ሌላ ነገር። ስለዚህ ደስታ ስለማያልቅ ደስተኛ ማትሆንም፣ ሰላም አታገኝም ማለት ነው። ነገር ግን ከዚህ የተሻለ ህይወት አለ ብዬ አምናለሁ። ምን ማለት ነው? ኢየሱስ ክርስቶስ፣ ብዙ ጊዜ ክርስቶስ ክርስቶስ ካልኩባችሁ እንግዲህ ለወደፊትም ክርስቶስ ክርስቶስ ማለት ስለማይቀር ልመዱት። ያው እኔ ከተከታተላችሁ ዘንዳ ማለት ነው። ኢየሱስ ክርስቶስ ምን አለ? እኔ ሰላሜን እሰጣችኋለሁ። ምን አለ? ደስታን እሰጣችኋለሁ ነው። ሰላሜን እሰጣችኋለሁ። ደስታ ጊዜያዊ ነገር ነው። ደስታ ቁሳዊ ነገር ነው። ደስታ የስሜት ጉዳይ ነው። በኢሞሽን ነው የሆነ ቅድም እንዳልኳችሁ ዶፓሚን ሲመነጭ የምናገኘው ስሜት ነው። ስለዚህ ደስታ ከፍታና ዝቅታ ነው። ወዲያው የሚሆን ነገር ነው። ሊዘልቅ የማይችል ነገር ነው። የትኛውም ደስታ መቆየት የሚችል ደስታ አይደለም። የሆነ ነገር አቺቭ ስታደርጉ ለጊዜው ትደሰታላችሁ። እሱን አቺቭመንት የሚያፈርስ ነገር ደግሞ ትጀምራላችሁ፣ ሌላ አቺቭመንት ፍለጋ ማለት ነው። የሰው ልጅ ባለው ነገር ስለማይረካ፣ ስለዚህ የሚያስፈልገን ደስታን መፈለግ ሳይሆን ሰላምን መፈለግ ነው ማለት ነው። ሰላም ለሰው ልጆች ሁሉ የተሰጠች በረከት ናት ብዬ አምናለሁ። ሰላም ስለአሁን ስለ ጦርነት ምናምን በጦርነት ውስጥ ሆኖ እኮ ሰላም የነበሩ ሰዎች ነበሩ። እንዲህ ስላል ምንድነው የምታጋንነው የሚል ሰው ይኖራል። እንዲህ ስለ ምንድን አጋነንከው? እንዴት ሰው በጦርነት መሀል ሰላም ይሆናል? አንድ ሰው አለ በጀርመን በናዚ ጊዜ በካምፕ ውስጥ ታስረው ሰዎች በእሳት ተቃጥለው ወደ አመድነት በሚቀየሩበት ዘመን ሰዎች ባህሪያ ሆኖ በአንድ ካምፕ ውስጥ ታስረው በጉልበት አገልግሎት እየሰጡ ልክ ጉልበታቸው ሲደክም እየተገደሉ አመድ በሚሆኑበት በዛ ዘመን ማለት ተፈርዶባቸው ምናምን አለ ወንጀል ሰርተው ምናምን አይደለም። በዘራቸው ምክንያት የሆነ ሀገር ውስጥ በመገኘታቸው ምክንያት ሰዎች ግፍ ሲሰራባቸው፣ አንድ ሰው ግን
ሰላም ነበር። እዛው እስር ቤት ውስጥ ሚስቱ ተገላ፣ ቤተሰቦቹ ተገለው፣ እሱ ግን ደስተኛ ነው እያልኩ አይደለም። ብዙ ሀዘን ተሰምቶ ግን ተስፋ ነበረው፣ እምነት ነበረው። ከዛ ወጥቶ ለሌሎች ሰዎች የሚተርፍ ነገር መስራት እንደሚችል፣ ከዛ ወጥቶ ከእስር ቤቱ ወጥቶ ሌላ ተአምር መስራት እንደሚችል የሚያምን አንድ ሰው ነበር። ማን ሰርች ፎር ሚኒንግ የሚል መጽሐፍ የጻፈው ፍራንክሊን እንደዛ የሚባል ሰው ማለት ነው። በአማርኛ ለምንን ፍለጋ በሚል ቋንቋ ተተርጉሟል። ማን ሰርች ፎር ሚኒንግ አይ ቲንክ ጥኑ ርዕሱ። ስለዚህ ይህ ሰው እንደውም ሌላ ሰዎች እንደዚህ ነገር ውስጥ ሲገቡ ራሳቸውን እንዴት ማዳን ይችላሉ፣ እንዴት መዳን ይችላሉ ከዛ ብሎ በጣም እኮ ድንቅ ነው። ከዛ ውስጥ ወጥቶ ለሌሎች ሰዎች የተረፈ ሰው አለ። ሰላም ማለት በነገራችን ላይ ደስታ ማለት አታዝንም ማለት አይደለም፣ ደስተኛ ነው ማለት አይደለም። ነገር ግን ሀዘኑም ደስታውም ሲመጣ እኩል ማኔጅ ማድረግ፣ ሰውነት ያንኑ ስሜት ይዞ መቆየት ማለት ነው። ጦርነት ቢመጣ፣ ረሃብ ቢመጣ ያንኑ ስሜት፣ ተመሳሳይ ስሜት ይዞ መቆየት። ሰላም ማለት የነርቨስ ሲስተም ነው። የነርቭ ሲስተሞች ናቸው ማለት በሂደት በመላመድ በእምነት የተለያዩ ሜዲቴሽን ሊሆን ይችላል። እየለመድን ስንመጣ ሰው ነርቭ ሲስተማችን የፋይት ኤንድ ፍላይት ሞድ ላይ ሲሆን ሪያክት የሚያደርግበት መንገድ ይኖረዋል። አብዛኛው ጊዜ እረፍት ላይ ስንሆን የሚሰማ ነገር አለ። ስንተኛ ሊሆን ይችላል፣ ስንቀመጥ ስራ የለንም፣ የሚደወልብን ስልክ የለም ምናምን፣ ስንቀመጥ የሚሰማን ስሜት፣ የዳይጀሽን ሲስተሙን የሚመራው ነርቨስ ሲስተም ሰላም እንትን የሚለው እሱ ነው ማለት ነው። እንደውም በሰርች ሰር የምናገኘው ሲምፓቲክ ኤንድ ፓራሲምፓቲክ የሚባሉ የነርቨስ ሲስተሞች አሉ። እነዚህ ነርቨስ ሲስተሞች ሰላም እንዲሰማን የሚያደርጉ ነርቨስ ሲስተሞች ናቸው። እነዚህ ልምምዱን ከየት ያመጡታል? ነርቨስ ሲስተም ማለት ከልማዳችን የሚመጣ የኒውሮን ሲስተም አለ። ኒውሮኖቹ ተገጣጥመው የሚሰሩት ሲስተም ነው። ያ ሲስተም ስራው የሚሰራው በለመደው ፓተርን ነው ማለት ነው። ስለዚህ ያንን አብዛኛው ጊዜ አሁን ሜዲቴት ስታደርጉ በሜዲቴሽን ጊዜ ሰውነታችን ማዳመጥ ዘኔውን ድምፆችን ጨምሮ እንደዚህ ሰውነታችን የእርጋታ ስሜት ይሰማዋል። ከዛ በኋላ የሚሰሙ ሌሎች ድምፆች ሊኖሩ ይችላሉ። እሱ እንደየልምዱ እንደዚህ አይነት ድምፆች ሲኖሩ ስለ ሜዲቴሽን ሌላ ጊዜ ብናወራ ጥሩ ነው። ግን ሜዲቴሽን አንዱ ጠቃሚ ቱል ነው ብዬ አምናለሁ፣ ስለጠቀመኝ ጭምር ነው። ስለዚህ ሰላም የሚገኘው በልምምድ ፕላስ በእምነት ማንን በያለንበት ሃይማኖት የምናምነው አምላክ ላይ ራሳችንን በመጣል ራሳችን በመልቀቅ ማለት ነው። ምን ማለት ነው? ራሳችን ስራ እንሰራን ማለት አይደለም። ከኛ የሚጠበቀውን ስራ እንሰራለን። ከኛ አቅም በላይ የሆነውን ደግሞ በእኔ ላይ ጣሉ አይደል ያለው፣ በሱ ላይ እንጥላለን ማለት ነው። በእምነት በሱ ላይ እንጥላለን። ጴጥሮስ ምንድን ነው ያለው? መረባችሁን በቀኝ በኩል ጣሉ ሲለው ጴጥሮስ ጌታ ሆይ ሌሊቱን ሙሉ እኮ ስንጥል ነው ያደርነው፣ ነገር ግን አንተ ካልክ እንደ ቃልህ እንጥላለን። ስለዚህ በቃሉ የምናምን ሰዎች ከሆንን ዘንዳ የኛ የሆኑትን ኃላፊነቶች እንወጣና ከኛ በላይ የሆኑትን ደግሞ በሱ ላይ መጣል ስንችል ሰላማችን ማግኘት እንጀምራለን ማለት ነው። እሱም እንዳለው ሰላሙን ይሰጠናል ማለት ነው፣ ቃሉን የማያጥፍ አምላክ ስለሆነ። ስለዚህ
ሰዎች ደስታን በመፈለግ ስለሚኖሩ ነው። በዚህ የሶሻል ሚዲያም የምኖም ይሄ ንግዱ የካፒታሊዝሙ ዓለም የሚጫወትብን ደስታን ስለምናሳድር ነው። በያዝነው ነገር መርካት ስለማንችል ማለት ነው። ያለኝ ይበቃኛል ማለት ስለማንችል ማለት ነው። ያለኝ ይበቃኛል ያለን ቀን ያው ንግዱ ዓለም የሚፈልገውን ፕሮዳክት፣ የሚፈልገውን ኮስሞቲክስ፣ የሚፈልገውን ሂውማኔር የሚያመርተውን ሽቶ ለኛ መሸጥ አይችልም። የሚያመርተውን ጫማ፣ ልብስ፣ ናይክ የሚባለው ብራንድ ሊጠፋ ነው ማለት ነው። ለምን? እኛ ደስታን የምንፈልገው በልብሶቹ በኩል የምንፈልገው ስለሆነ ማለት ነው። ስለዚህ ያኔ ያለኝ ይበቃኛል ማለት ስንጀምር ሰላም ይሰማናል። ዶፓሚን እንደፈለገ ከፍታና ዝቅታ ላይ ያወጣል። ያኔ ሰላም እናገኛለን። ሰላም ያገኘ ሰው ደግሞ ለእኔ እጅግ በጣም እድለኛው ሰው ነው። እንደዚህ ስል ግን አንዳንድ ሰው እንትን ሊያስብ ይችላል። እነዚህ ምድራዊ ነገሮች አያስፈልጉም ወይ? እኔ እፈልጋለሁ እኮ የራሴ ቤት፣ የራሴ መኪና ምናምን እንዲኖረኝ እፈልጋለሁ። የራሴ ቢዝነስ ሁሉም ሰው ይፈልጋል። ይሄንን አልተቃወምኩም። ሁሉም ሰው ይፈልጋል። ነገር ግን እነዚህ ነገሮች አይደሉም ሰላም የሚሰጡን። ስንቱ ቢሊዮነር፣ ስንቱ ሚሊዮነር ሀብቱን ስላገኘ አይደለም፣ ሀብቱን ስላገኘው ሰላም አለው ማለት አይደለም። ደስተኛ ነው ማለትም አይደለም። አትሊስት ግን ችግሮቹን አሸንፏል። ከችግሮቹ በላይ ነው። ከችግሮቹ በላይ ነው ማለት ግን ሰላም አለው ማለት አይደለም። ሰላም የሚገኘው በገንዘብ ስላልሆነ፣ በማቴሪያል ስላልሆነ። ስለዚህ ደስታና ሰላምን በዚህ መልኩ አይቼዋለሁ። ሞር አርቲኩሌትድ በሆነ መልኩ ደግሞ ሌላ ጊዜ ልናወራ እንችላለን። ለጊዜው ሰላሙን